በድራማው መጀመሪያ ላይ አንድ መምህር እያስተማረ እንመለከታለን። ከተማሪዎቹም አንዷ የሆነችው ቼሊ በክፍል ውስጥ ተኝታ ራሷን ታዋቂና ትልቅ ዲዛይነር ሆና እያለመች በድንገት ባና ትቆማለች። መምህሩም የእሷን መቆም ተመልክቶ ይህንን ጥያቄ መመለስ እንዳለባት ይነግራታል። እሷም አጠገቧ የተቀመጠውን ጓደኛዋን ጥያቄው ምን እንደሆነ ጠይቀው እሱም መምህሩ ስለ ሂሳብ መጠየቁን ሲነግራት ይህንንም ከሰማች በኋላ ሂሳብ በጣም ውስብስብና ከባድ ነው ብላ መመለስ ስትጀምር በሰዓቱም የወንዶች መሪ የሆነው ሹዌ አርፍዶ ወደ ክፍሉ ይገባል። መምህሩም ቼሊ የምትባለዋ ልጅ ወዴት እንደገባች መጠየቅ ሲጀምር ይህንንም ስም ሲጠራ የሰማው ሹዌ ቼሊን ቀድሞውንም ስለሚያውቃት ለሰከንዶች ቆም ብሎ ለማየት ይጠባበቃል። መምህሩም በድጋሚ ቼሊ የት እንዳለችና እንድትወጣ ይጠይቃታል። እሷም ፊቷን በኮፍያ ሸፍና ስትቆም መምህሩ ፊቷ ላይ ያደረገችውን እንድታወልቀው አዟት ስለ ሂሳብ የተናገረችው ትክክል እንደሆነ ይገልጽላታል። ከክፍሉ እንደወጡ ሹዌ ተከትሏት ሲሄድ እሷም አትቅረበኝ ጉንፋን ስለያዘኝ ይጋባባሃል ብላ ከሷ ልታርቀው ትሞክራለች። እሱም ከተገናኙ 2 ዓመት ከ6 ወር እንደሆናቸውና በመጨረሻም ግን ዛሬ እንዳገኛት በመናገር ያኔ ከመሄዷ በፊት ለምን እንዳልተሰናበተችው ይጠይቃታል። በሰዓቱም ከሱ ለመሸሽ መሮጥ ስትጀምር ከዛፍ ግንድ ጋር ልትጋጭ ብላ ትቆማለች። ሁልጊዜ ከሱ ለመሸሽ እየሞከረች የሚይዛት ቢሆንም እንኳን ድንገት አዘናግታ በመሮጥ ታመልጠዋለች።